ሰላም ጀሚናይ አማርኛ ማውራት እንችላለን? በእርግጠኝነት በአማርኛ ማውራት እንችላለን። እሺ አመሰግናለሁ። ዩቲዩብ ቻናል ነበረኝና ከተከፈተ 1 አመት አልፎታልና በአዲሱ ዩቲዩብ ህግ መሰረት በ500 ሰብስክራይበር እና በ3000 ሰዎች ወር ሞኔታይዝ ማድረግ ይቻላልና በዛ መሰረት ሞኔታይዝ አድርጌው ነበር። እናም ከ1 አመት በላይ ስለሆነ 3500 ሰዓት አካባቢ ደርሶ እንደገና ቀነሰብኝ። ከ3000 ሰዓት ከወረደ ሞኔታይዙ ይነሳን ወይስ አይነሳም የሚለውን ጥያቄ ለመጠየቅ መረዳት ሞክሬያለሁ። እስቲ ስለ ወቅታዊው የዩቲዩብ የገቢ መፍጠር ባህሪ እንደ መስፈርቶቹ እንደ 4000 ሰዓት የእይታ ጊዜ ወይም የ3000 ሰዓት የእይታ ጊዜ ያሉትን ከሞሉ በኋላ በባለፉት 365 ቀናት ውስጥ ከዚህ መጠን በታች ከወረደ የገቢ መፍጠር ባህሪው ሊቋረጥ ይችላል። ይህ ማለት ግን ቻናልህ ሙሉ በሙሉ ተዘጋ ማለት ሳይሆን እስከዚያን ሰዓት ድረስ የተወሰኑ የገቢ ማግኛ መንገዶች ላይገኝ ይችላሉ። ስለ ጉዳዩ በይበልጥ ማብራሪያ ያስፈልጋል? አዎ ያስፈልገኛል። እሺ እንደተናገርኩት የገቢ መፍጠር ባህሪ በቀጥታ ከእይታ ሰዓት መስፈርቶች ጋር የተያያዘ ነው። በባለፉት 365 ቀናት ውስጥ ካሉት ታዩ ሰዓቶች የሚፈልገውን መጠን ካላሟሉ አሁን ላይ ላይገኝ ይችላል። ነገር ግን ይህ ለዘላለም የተቋረጠ አይደለም። ተጨማሪ የእይታ ሰዓቶችን በማግኘት መስፈርቶቹን እንደገና ካሟላ የገቢ መፍጠር ባህሪውን እንደገና ማግኘት ትችላለህ። ስለዚህ ቻናልህ አሁንም ቢሆን በቋሚነት አልተዘጋም። ነገር ግን ገቢ የማግኘው ሁኔታው ከእይታ ሰዓቶች ጋር የተገናኘ መሆኑን መረዳት አስፈላጊ ነው። በዚህ ጉዳይ ላይ ሌላ ጥያቄ አለ? አመሰግናለሁኝ። መለሳለሁኝ። ሰላም ፋሚሊ፣ አው እንግዲህ ዩቲዩብን ታውቁታላችሁ። ሰዓቱ ቀነሰብኝ እና በተለይ አረብ ሀገር ያላችሁ ወንድሞቼ እየገባችሁ ወደ ኋላ ቪዲዮዎችን ያያችሁ ሰዓቱን እንድትመልሱልኝ እፈልጋለሁ። ከ1 አመት በላይ ስለሆነው አሁን እየቀነሰብኝ ነውና የእናንተን እርዳታ ፈልጋለሁ። አመሰግናለሁ። ወዳችሁ